አጠቃላይ እንደ ክፍለ ከተማችን በከተማ ግብርና ክፍለ ከተማችን ፖቴንሻል ያለው የሚቀቅም ያለው ክፍለ ከተማ ነው። በዚህ አጋጣሚ ማለት የሚፈልገው ይሄ ስራ በባለድርሻ አካላት በተለያየ ተቋማት ቅንጅት የሚሰራው ስራ ነው። በዚህ አጋጣሚ ደግሞ በተለያየ ተቋማት የግል ድርጅቶችም ባላቸው ቦታ ላይ የምርት ማዕከል ማድረግ መቻል አለባቸው። ሞዴል የሆኑ ተቋማት አሉ። የግለሰብ ፋብሪካዎች ውስጥ ግቢ ውስጥ ከዚህ በፊት ክፍት ቦታውን ሰርቶ ኮትክቶ አለምልሞ የምርት ማዕከል ያደረጉ አሉ ማለት ነው። በቃ ሊያስቀና የሚችል ሰራተኞቻቸው በእረፍት ሰዓታቸው ይህን ስራ የሚሰሩበት ማለት ነው። እረፍቱን ትቶ ካፍቴሪያ መቀመጡን ትቶ ሄዶ መደብ ተከፋፍሎ ግብርና የሚሰሩበት ሁኔታ አለ። ሁሉም በዚህ ደረጃ ከሰራ ክፍለ ከተማችን የምርት ማዕከል ማድረግ እንችላለን። ሁለተኛው አርቢዎቹም ጋር በተያያዘ በተቻለ መጠን ዘመናዊ በሆነ ስራ ዘመናዊ ዝርያዎችን የመጠቀም ዘመናዊ አስተራረሱን የመጠቀም ስራ በደንብ መሰራት መቻል አለበት። ሁለተኛው ባላቸው ቦታ ላይ አሁን በክፍለ ከተማችን አብዛኛው ቦታ ላይ በአንድ ጊዜ የሚመረት ብቻ አይደለም ማለት በአመት 2 ጊዜ 3 ጊዜ ማምረት የቻልንበት ሁኔታ አለ። አሁንም በዚህ የበጋ ስራ ላይ ልዩ ትኩረት ሰጥተን እንሰራለን። በዚህ አጋጣሚ ነዋሪውም ከተማ ግብርና ላይ ባለው ቦታና ባለው እድል እንዲሰማራ ጥሪ ለማስተላለፍ ፈልጋለሁ።